ብሌን ሰላም ባዘዘቻት መሰረት ማለትም ሳሚ ከዚህ በላይ በአንቺ ምክንያት መጎዳት የለበትም። ስለዚህ ከዚህ እንዲወጣና ከአንቺ እንዲርቅ ከህይወትሽ እንዲወጣ አድርገው ብላት ነበረ። ብሌንም እንግዲህ የሰላምን ሀሳብ ተቀብላ ሳሚን ከዛ ቤት እንድትወጣ ፈልጋለሁ፣ ስለዚህ ከዚህ በላይ በእኔ ምክንያት መጎዳት የለብህም ብላ ለመናገር ወስና ነበር። ነገር ግን ወደ ሳሚ ከቀረበች በኋላ እንዴት ነው ከዚህ ቤት ውጣ የምለው? እኔ እኮ እዚህ ቤት አይመለከተኝም በማለት ሳሚን በድፍረት ከዚህ ቤት እንድትሄድ እፈልጋለሁ ለማለት በጣም ፈራች። ምክንያቱም ብሌን እንግዲህ ከዚህ ቀደም ለሳሚ ይሰማት የነበረው ስሜት ለእሷም ቢሆን በጣም እያስገረማትና እያስደነቃት ነበረ ማለት ነው። እንግዲህ ሳሚን ከዚህ ቀደም በጣም ትጠለውና ለሱ ያላት አመለካከት በጣም የተለየ ስለነበረ አሁን ላይ ግን ሳሚ በጣም የዋህና ምስኪን እንደዚሁም ደግሞ ንጹሕ ልብ ያለው ልጅ እንደሆነ ስትረዳ ለሳሚ ያላት ፍቅር እንደገና ደግሞ ተቀይሯል ማለት ነው። እንግዲህ ብሌን ለሳሚ ስሜት እንዳላት ነበረ ስትናገር እየነበረችው በተደጋጋሚ እሱን ታስበው ስለነበር እና እንደዚሁም ደግሞ ለሱ ያላት ቦታ በጣም ተቀይሮ ስለነበረ ቆይ ምን እየሆንኩ ነው? እኔ እኮ የዳግም እጮኛ ነኝ እያለች ራሷንም እንድትመለከት እያደረጋት ነበረ ማለት ነው። አሁን ላይ ደግሞ ደፍራ ሳሚን ከዛ ቤት እንድትወጣ ፈልጋለሁ ለማለት በጣም ጨንቋታል። ዳግምና እንግዲህ ብሌን አሁን ላይ በሳሚ ምክንያት ትልቅ ቅሬታ ውስጥ ገብተዋል። ዳግም ለብሌን የሚያሳያት ነገር ደግሞ ብሌንን እሷ ለሱ ያላት ጥላቻ እንዲጨምር አድርጓታል ማለት ነው። እንግዲህ ዳግምን ምንም ያንተ እጮኛ ነኝ እኮ ምንም ቢሆን እንዴት ነው ከሳሚ ጋር ልትጠረጥረኝ የምትችለው እያለች ነበረ ዳግምን። ነገር ግን ቢሆንም ዳግም በሚያደርጋቸው ነገሮች ለሱ ያላት ፍቅር እንዲቀንስና ለሱ ያላት ቦታ እንዲሸረሸር ነው ያደረገው ማለት ነው። ሳሚን እንግዲህ ከብሌን ጋር ቁጭ ብለው ወይን እየጠጡ እሳት እየሞቁ ጨዋታ ውስጥ ነበሩ። እንግዲህ ዳግም በዚህ ሰዓት ብዙ ጊዜ ስልክ ሲደውልላት በሰዓቱ ስላላነሳችለት ምናልባት በኃይሉ ጉዳት አድርሶባት ይሆን ወይ በሚል ሀሳብ እንግዲህ ወዲያውኑ ነበር ሲሮጥ ወደ እነ ሰላም ቤት እየመጣው። ነገር ግን ሲመጣ ሁለቱ ሌላ ዓለም ውስጥ ነበሩ ያሉት ማለት ነው። እንግዲህ ይህንን ነገር ወይዘሮ ሰላም እንኳን እየተመለከተች ቆይ ብሌን ምን እያደረገች ነው? እሷ እኮ የዳግም እጮኛ ናት፣ እንዴት ከሳሚ ጋር እንደዚህ ያለ ግንኙነት ውስጥ ይገባሉ? በማለት ሰላም ራሱ በጣም እየተገረመች በነበረበት ሰዓት ነበረ ዳግም ይህን ቢመለከት ምን ይላል እያለች ስታስብ ወዲያውኑ ዳግም ከቻለው ማለት ነው። እንግዲህ ሁለቱን ሲመለከታቸው ዳግም በጣም ተናዶ ስለነበረ ሳሚንም ለመምታት ደፍሯል ማለት ነው። በዚህ ሰዓት እንግዲህ ሳሚን ሲመደበድበውና በጣም ከባድ ንግግሮችን ሲናገረው ሳሚ ግን ምንም ነገር አልተናገረም ነበር በሰዓቱ ማለት ነው። ምክንያቱም ይህንን ነገር ሲያደርግ እየነበረው ለብሌን ሲል ዳግምን ምንም አይነት ቃል አልተናገረም። እንግዲህ ከዛም አልፎ እንግዲህ ሰላም ጥፋተኛ ነህ፣ እንዴት እሷ የዳግም እጮኛ ሆና እያወቀ እንዴት ከእሷ ጋር እንደዚህ አይነት ትቀራረባለህ? ጥፋቱ ያንተ ነው፣ ይቅርታ መጠየቅ ይኖርብሃል ብላ ሳሚን ካሳመነችው በኋላ ሳሚም እንግዲህ ይቅርታን ለመጠየቅ ሁለት ጊዜ እንኳን አላሰበም። ወዲያውኑ ብሌንን ዳግምን ይቅርታ ለመጠየቅ ነበረ የሄደው ማለት ነው። ይህ ነገር እንግዲህ ብሌንን ራሱ አስደንቋታል። ዳግምም እንግዲህ ሀይ ችግር የለውም አንተ ምን አጠፋ የኒኮ እጮኛ ብሌን እንደዚህ እንደማታደርግ ተቀድሞ ማወቅ ነበረብኝ። ስለዚህ ከአንተ ጋር መጠርጠሬ እንደውም እኔን ነው ይቅርታ መጠየቄ ነው ያለብኝ በማለት ዳግም እንግዲህ በአሽሙር ሳሚን በጣም ልቡን የሚሰብር ንግግር ነበር ሲናገረው የነበረው። በዳግም ንግግር እንግዲህ ሰላም ራሱ አዝናበታለች። ሳሚ እንግዲህ ቁጭ ብሎ ሁሉም ወደ ውስጥ ከገቡ በኋላ ለብቻው ተቀምጦ በነበረበት ሰዓት የዳግም ንግግር ወደ አእምሮ እየመጣ በጣም እየረበሸው እና ሰላም እየነሳው ነበረ ማለት ነው። እንግዲህ ዳግም ምን አይነት እድለኛ ነህ ብሌንን የመሰለች ሚስት አግኝተሃል በማለት ስለ ዳግም እድለኝነት እያሰበና እንደዚሁም ደግሞ በብሌን የተነሳ ዳግም የተናገረው ንግግር በጣም ልቡን ሰብሮት ነበረ። ሰላምም ዳግም በተናገረው ነገር በጣም ነው ያዘነችበት። ምንም ሳሚ ጥፋተኛ ቢሆንም ነገር ግን እንደዚህ አይነት ንግግር መናገር የለበትም ነበር በማለት ስትናገር የነበረው። ነገር ግን ሳሚ እዛ ብርድ ላይ ነበረ ቁጭ ብሎ ያደረው ማለት ነው። እንግዲህ ብሌን በጠዋቱ ተንስታ ወደ ኪችን ለመሄድ
ስትነሳ ሳሚ ውጭ ላይ ተኝቶ ነበረ እያገኘችው ማለት ነው። በዚህ ሰዓት እንግዲህ ሳሚን ከቀሰቀሰች እና ወደ ውስጥ እንዲገባ ካደረገች በኋላ ዳግም ይሄንን ሁሉ ነገር ይመለከት ነበረ ማለት ነው። እንዴት ነው በጠዋት ተነስታ እሱ ጋር የምትሄደው እያለ ይበልጥ ደግሞ ሲበሳጭባት እና ሲናደድባት ነበረ ማለት ነው። በዚህ ምክንያት እንግዲህ ወደ ውስጥ ከገባ በኋላ ሳሚና ብሌን ሲያወሩ ሰላም ተመልክታ ብሌንን ወደ ውስጥ ከጠራቻት በኋላ ሳሚ ከዚህ በላይ መጎዳት የለበትም፣ ማታ እኮ በጣም ነው ልቡ የተሰበረው። ስለዚህ ከዚህ በኋላ እዚህ መቆየት የለበትም። ዳግም እዚህ ከመጣ እሱ ከዚህ ቤት ይሄድ በማለት ለብሌን ትነግራታለች። ስለዚህ ይህን ማድረግ የምትችው ደግሞ አንቺ ነሽ፣ ከዚህ እንዲሄድና ከህይወትሽ እንዲወጣ አድርጊው ብላ ስትነግራት እንግዲህ ብሌን እሺ ብላ ወደ ሳሚ ነበር የሄደችው። ነገር ግን ደፍራ ይህንን ነገር ለሳሚ መናገር አልቻለችም ማለት ነው። እዚህ ያለው እኛን ለመጠበቅ ብሎ ነው። ስለዚህ እንዴት ብዬ ነው ሄድ የምለው በማለት ብሌን ሳሚን ደፍራ ከዚህ ቤት እንዴት ሄድ እፈልጋለሁ ለማለት በጣም ከብዷት ነበረ። ነገር ግን ሳሚ ከዚህ በኋላ በእኔ ምክንያት እንደዚህ እንድትጎዳ አልፈልግም፣ ወይ ካልሆነ ከዚህ ቤት ሄድ በማለት አግባብታ ለመጠየቅ ትሞክራለች። ሳሚ ግን ከዚህ ቤት እንደወጣ እየነገርሽኝ ነው ወይ ሲላት፣ አይ እንደዛ አይደለም፣ ግን በእኔ ምክንያት ስትጎዳ ማየት አልችልም ትለዋለች። አይ ችግር የለውም በማለት ለብሌን ይመልስላታል ማለት ነው። በሌላ በኩል እንግዲህ ሰው የዘራውን እያጭዳል። ክፉም ሰራ መልካምም ሰራ የስራውን መጨረሻ ላይ ዋጋውን ይቀበላል ማለት ነው። እንግዲህ ቃል እንደምትመለከቱት እስከ ዛሬ ስታደርግና ስትሰራ የነበረው ግፍ አሁን ላይ ደግሞ እጥፍ ሆኖ እሷን እየመለሳት ይገኛል ማለት ነው። እንግዲህ ጎዳና ላይ ብርድ ላይ እና በረሃብ ማደር እና ጎዳና ላይ መውደቅን ጀምራ ነበረ። ነገር ግን ቢሆንም ገኒ ማለት ነው ከዚህ ቀደምም ቃል ጎዳና ላይ በወጣችበት ሰዓት ያስጠጋቻት ገነት ነበረች። ነገር ግን በመጨረሻ ለዚህ ዋጋዋ የከፈለቻት ክህደትና ንቀት ነበረ። አሁንም እንግዲህ ቃል ጎዳና ላይ ቁጭ ብላ ተኝታ ባገኘቻት ሰዓት እንግዲህ ገነት ወይኔ ልጄ ምን ሆነሽብኝ ነው በማለት እቅፍ ድግፍ አድርጋ ወደ ቤቷ ነበር ይዛት የሄደችው ማለት ነው። እንግዲህ ቃል ከዚህ ቀደም ጓደኛዋ ላይ ሳይቀር ያደረገችው ነገር በጣም ትልቅ ዋጋ እያስከፈላት ይገኛል። ሰላምን በሀሳቧን በሆኗም እንግዲህ ልጄ ምን አይነት ቦታ ላይ ወድቃ ይሆን እያለች እየተጨነቀች እና እያሰበች ነው። ነገር ግን ቃል አሁንም ቢሆን እየተጸጸተች አይደለም። ይህንን ሁሉ ነገር እንዲደርስብኝ ያደረገው ሳሚ ነው፣ ስለዚህ ዋጋውን እሰጠዋለሁ እያለች እንግዲህ በውስጧ እያሰበች ነው። ይበልጥ ደግሞ ህይወቷ የከፋ እንዲሆን እያደረገችው እንግዲህ ጓደኛዋ ናት ማለት ነው። ያላትን ነገር በሙሉ በመንጠቅና ምንም አይነት ቅያሬ ልብስ እንኳን ሳታስቀር ወስዳባት ጎዳና ላይ ነበር የወደቀችው። ነገር ግን ጓደኛዋ እየፈለገችው እንድትማር ሳይ ነው እንጂ ቃል እንድትጎዳ አልነበረም። ጎዳና ላይ በተኛችበት ሰዓት እንኳን በጨለማ እየተከታተለች ምንም ነገር እንዳይደርስባት እየጠበቀቻት ነበረ። ይህን ሁሉ ነገር የማደርገው እንድትማሪ ስለምፈልግ ነው በማለት ያላትን በሙሉ ወስዳባት ነበረ ማለት ነው። ቃልም ተጸጽቻለሁ፣ በጣም ይቅርታ አድርግልኝ በማለት ብትለምናትም አንቺ ግን መቼም ቢሆን የምትማሪ ሴት አይደለሽም በማለት ነበረ እየተናገረቻት ማለት ነው። እንግዲህ ቃል ከቤት ከወጣች በኋላ ወደ እናቷ ማለትም ወደ ወላጅ እናቷ ሄዳ ሰላም ከዛ ቤት እንዳባረረቻት እና አንቺን ስትሰድብብኝ እኔ ደግሞ አመናጭቄ ቤቷን ለቅቄላት ወጣሁኝ በማለት እናቷን በውሸት በማሳመን ወደ እናቷ ለመሄድ ነበር እየሞከረችው። ነገር ግን ሳሚ መቀጣት አለባት በማለት እናቷ ጋር ሄዳ እዛ ማረፍ የለባትም ብሎ ስላሰበ ሁሉንም ነገር አስቀድሞ ይነግራታል ማለት ነው። እናቷም እንግዲህ ሁሉን ነገር ሰምታ ስለነበረ ቃልን ወደ እኔ እንድትጠጊ አልፈልግም በማለት መቀጣት አለባት ብላ ነበር። እሷም አላስጠጋሽም ዓይንሽን ላፈር ያለቻት ማለት ነው። ነገር ግን ገነት አሁን ላይ የእስከዛሬው ክፋቷን ሁሉና ተንኮሏን ረስታ ወደ ቤቷ አስጠግታታለች ማለት ነው። ቃል ከዚህ በኋላ በምን አይነት ህይወት የምትቀጥል ይመስላችኋል? ከስህተቷ ተምራ እውነቱን ሁሉ ለሰላም በራሷ አንደበት ትናገራለች ወይስ ደግሞ አሁንም ቢሆን ለመበቀል እና ወደዛ ቤት ተመልሳ ለመግባት ሙከራ ታደርጋለች? ምን የምታደርግ ይመስላችኋል? በራሴ ሀሳብ ግን ቃል አሁንም ቢሆን አትማርም። ምክንያቱም ለዚህ ሁሉ ነገር ያደረገኝን ሳሚን እበቀለዋለሁ ብላለች።
በዛ ላይ ደግሞ አሁንም ቢሆን ሰላም ልጇ እንደሆነ ስለሆነ የምታምነው ወደዛ ቤት ለመግባት መሞከሯ የማይቀር ነገር ነው ማለት ነው። ውድ የአደራ ድራማ ተከታታዮች እንደዚሁም የሃይማኖት ቤተሰቦች ለቻናሉ አዲስ የሆናችሁ ላይክ፣ ሰብስክራይብ በማድረግ ቤተሰብ ሆኖ ቤተሰብ የሆናችሁ ከልብ እናመሰግናለን። በቀጣይ ቪዲዮ እስከምንገናኝ ሰላማችሁ ብዝት ይበልልኝ።